ሾው መጥቶ አይቷልና እኔ በሱ ቦታ ሆኜ አሰብኩት። ምክንያቱም የህይወት ታሪክን ዓለም ሲያይል በቁም ከዚህ በላይ መባረክ ያለ አይመስለኝም። ማለት በቁም ምስክር አሁን የኛ ሀገር ትልቁ ችግር መሰለ ከሞትክ በኋላ ላይ ትሰቀላለህ። ገብቷል አይደል? እርግጥ ጥሩ ነው ሞቶም ማለመረሳት አንድ ነገር ነው። ግን በቁም ቢሆን ሰውየው ይበልጥ ይበረታል። አሁን ሜሲ እንደዚህ የሚለው ነገር አለ ሾዋቹ ላይ አልገባኝም። ምንድነው እሱም ጎል ካገባ በኋላ ያለ ነገሩ እንዲህ ይላል። ምንድነው እሱ? አሁን እኔ የዚህ ምልክቱ መጀመሪያ ሾው ከመስራታችን በፊት መሲንም እኛ በኳስ ተጫዋችነት ብቻ ነው የምናውቀው። ስለ እዚህ ምልክት ማንም የሚያውቅ የለም። ግን ይህቺ ምልክት ሁሌም ለአያቱ ነው። አያቱ በሞተችበት ጊዜ በህይወት ባለችበት ጊዜ ትልቅ ተጫዋች ትሆናለህ ብሏለች። እና አሁን በህይወት ካለፈች በኋላ ሁሌም ጎል ሲያገባ ከዚች ጋር ይለያይ። ያንቺ ያልሽው ነገር ሰርቷል አያቴ። የኔ አያት ምን ብላ ይሆን? ቆይ ሲያጣ የኔ አያት ብዙ ጊዜ እንደው ማለት ነው ሾው ላይ ብዙ ጊዜ ሾው ላይ ከኦፕኒንግ እና ፊናል የምንለው መጨረሻ ላይ የምንሰራት የሱ ፒክቸር እና የኛ እጃችን እንደዚህ ወደ ላይ ሲል አንድ አይነት ነገር ነው እና ያቱ ምልክት ማለት ነው። በቃ ኦዲየንሱ በቃ ተነስቶ ነው የሚቆመው። ማንንም ያሰበው ነገር የለም። ስማይ የሜሲን አያት ታሪክ ስታነሱ አንድ ያየዋት ካርቶን ትዝ አለችኝ በቀደምለትና የተሰራ ሜም ነው። እንዲህ ብሎ ነው አያቴ ትዝ ይሉኛል መጨረሻ ላይ ያሉት ቃል ይላል። ማለት የሚል አንተ የምትገምተው እቺን ሀገር አደራ ጠብቋት ውደዷት ነገር ነው የምትጠብቀው አይደለ? አያቴ ትዝ ይሉኛል መጨረሻ ላይ ያሉት ነገር አንተ ደነዝ መሰላሉን አጥብቀ ያዝ ነበር ያሉኝ። ለካ እሱ እንትን ብሎ ነው የገደላቸው ማለት አጥብቆ ባለመያዝ ቀደም እንዳንተ ማለት ነው። እንደዛ ነው ሴትዮዋን የኔ አያት ብዙ አያቶቻችን ስላስቀየመን እንደ ሜሲ ያልተመረቅንም ብዬ አስባለሁ። ያው አያታው ምን ብለዋል? አንተ እኔ አላቃትም አያቴ። ለዚህ ነው አያቴን ባቃት ኖሮ ደስ ይለኝ ነበረ። ሳላቃት ነው ግን ብለው ይሆናል እኮ የአንድ ታዋቂ የህይወት ታሪክን ትሰራለህ ገፊ ሆነ ብለው ገፊ ሆነ የሚለው አሁን እኮ ገፊ ክፋ ነው የሚባለው። እናንተ ገፊ ስላላችሁ ነው እንጂ ከገፊ ውጭ ቃል የለውም። ግን ነገር ኢካን ጌም ይባላል። ፖርታ አማርኛው ሲሆን አማርኛ ትንሽ እኛ ይከብደናል። አማርኛ እናንተ ተበርስ ያው ገፊ እና ተገፊ በሚለው ያው ኢክራን ጌም ነው የሚባለው። ምን ሰራው ፉድ ጃግለር የሚባለው እንደ ስም እንደ በቃ እንደ ሰው እንደ ስም ይሰጣል። ተነስቶ ይሄኮ ወርዋሪ ነው ይላል። ግን በውጭው እንትን ላይ ፖርተር ነው የምንባለው። እኛ ፖርተር ነው ብዙ እኛ ፖርተር ብቻ አይደለም ከዛ በላይ እንሰራለን። ከመክፋትም ሁላችንም እያንዳንዳችን የራሳችን የተለያየ ጎል አለን ከስራችን ውጪ ማለት ነው። ከሜን ስራችን እንደው ሰርከስ ውስጥ መግባቴ ምን ጠቀመኝ ትላለህ? ማለት እንደው አሁን ያንተን ኩዮች ታያቸዋል የሆነ አልባሌ ሊባል የሚባል ቦታ ላይ ልታያቸው ትችላለህና ሰርከስ ውስጥ እኮ በመግባቴ ቢያንስ እንደዚህ እንዳልሆነ አድርጎኛል የምትለው ነገር አለ? ሲጀመር ቤተሰቦቼ ያስገቡኝ አስቸጋሪ ልጅ ነበርኩ። እጻኛ ገና ሰርከስ አልገባ በፊት በጣም አስቸጋሪ ልጅ ነበር። ምን አይነት ነው አስቸጋሪ? እስቲ በሶስት ይከፈላል አስቸጋሪ። አንደኛ ተጣይ ነበርኩ ብዙ ጊዜ እና እንግዲህ ትምህርት ቤት ወላጅ በየጊዜው እንደውም ማዘር ተማረው እዛው ቤት ተከራዩዋል ከትምህርት ቤቱ ጀርባ ለከተለው በጓሮ በኩል ይመጣሉ። አንዳንዴ ነው ለማንኛውም ብሎ ትምህርት ቤት ዝም ብለው ከፈለጋችሁኝ ያልዘራሉ። እሺ ያ ከዛው ላገ ተቆጥቤያለሁና አብሮኝ ያደጉት ጓደኞቼን ሳያቸው ከኔ ህይወት ውስጥ ከማይገናኝ ከማያስቡት ነገር ላይ ስታገኛቸው እዚህ ድረስ በመስራቴ እዚህ ድረስ በመድረሴ በጣም ደስ ይለኛል እና ከብዙ ሱሶች ከብዙ ነገሮች አድነኛል። ጭንቅላቴ ሲጀመር እዛ ላይ ሀሳቡ ላይ ነው። ሱስ አሁን አለባችሁ? የሰርከስ የመገልበጥ እኔ አሁን እግሬን ካልሰጣችሁ ያዛጋችኋል። ከዛ በኋላ ነቃ ሊሆን ይችላል። የሱስ የተለያየ አይነት አለ። ያው ማለት ሰውነታችን ለምዱታል ይሄ መገልበጥ ምናምንና አንዳንዴ ሳትሰራ ሳምንት ስትቆይ ይከብዳል። በቃ ማለት ለምዷላ ሰውን ተገልበጥ ይላል። እኔ አሁን አልተኛው ካልሰራው አስፋልት አያልፍም። በቃ እሱ ከስራ በኋላ ራሱ ከስራው በኋላ በቃ እኛ ታጥበን ምናምን ሜካፕ ሪሙቭ ስናደርግ እሱ እየተገለበጠ ነው። ኧረ እባክህ ግባ እናተኛ ስን
ትንሽ ልገልበጥ እንኳንም መንግስት አልሆንክ ገለብጠናል። ወዲያው ነበር የምትገለበጠው ሳትቆም። አሁን እዚህ አንድ ወር ቆይታችሁ ስትሄዱ የሜሲን ታሪክ ነው የምትሰሩት ወይስ ሌላ ሰርከስ ነው የምትቀጥሉት? ራሱ ነው። የስንት ዓመት ኮንትራት ነው ያላችሁ? እኛ ሳይን ያደረግነው እስከ 2 ዓመት ነው ኮንትራቱ። ግን ሾስ ግፋ ሚል ያው 10 ዓመትም 5 ዓመትም ይሄዳል። ግን እስከ 5 ዓመት ድረስ ጋራንቲ ያለን ነገር ነው። ያው አንድ አይነት የመሲን ሾው ዓለም ላይ ትዞራለህ ማለት ነው። ያየው ነበር። አሁን ሜሲ ሾው ላይ መጥቷል፣ አይቷል። የብዙ ሀገር ዜጎች አንድ ላይ ነው ያላችሁት። ምን አይነት አስተያየት ሰጠ? ምናልባት አብራችሁ ፎቶዎችም ስላየው ነው። እዚህ ጋር ፍሮንት ፔጅ ላይ ወጡ፣ ጋዜጦች ላይ ወጡ ፎቶዎች አሏችሁና ምን አይነት ኮሜንት ሰጣችሁ? ሲጀመር ሼመኛ ነው እሱ። ያፍራል በጣም እና እንደኔ ነው። እንዳንተ አያቴ ታፍራለህ ብላኝ ነበር። እኔና እንደውም የዚህ ኢንተርቪው በዋትስአፕ ላይ ወይ ስልክ ደውለህ ከማናጀሪ ጋር ስታወራ የሆነ በቃ ስታወራው ምናምን ይሄ ልጅ ሰይፉ የሚባል ሰውዬ እኛ ሾው እስከቶ ማሯሯጥ ነበርን እያልኩ ነበር። ለምን ያው በቃ አለ አይደለ በቲቪ መስኮት ላይ የምታደርገው ነገር ኮሜዲ ምናምን ስትሰራ አሁን አንተ እኛ ሰርከስ ሰሪዎችን ነን፣ አንተም ሰርከስ ሰሪ ነው የምትባለው። ምክንያቱም ሰው እስካዝናናህ ድረስ ማለት ሰርከስ ሰሪ ነህ። ስለዚህ አሁን በጋራ ሆነን ኢትዮጵያዊ የሆነ አንድ ጀግና ፈልገን ለምን ድብልቅልቅ ያለ አንድ ነገር አንሰራ? ተገፊ አንድ አግኝተናል። ገፊው እርግጠኛ እንደዚህ አይነት ነገር አስባለሁ። ምክንያቱም አሁን እንደ ኢንተርናሽናል መድረክ ላይ ሄዳችሁ ስትሰሩ እዚያ ያየሁትን ጥሩ ነገር እንዴት ወደ ሀገር ያመጣዋለሁ። አይታችሁ እንደሆነ እዚህ የሆነ ድግስ ይደረጋል። ድግሱ ላይ ዋና ጉዳይ እስኪጀመር ወይ ደግሞ መሀል ላይ ማሳረፊያ ሰርከስ ይባላል። ፕሮግራም ከተጣበበ ሊሰረዝም ይችላል። ብዙ ጊዜ አጋጥሟል መሰለኝ። አይ እኛ እንትን ላይ ሁላ ሳይቀር እንሰራ ነበር። በፊት እድር ላይ ሁላ ሳይቀር እንሰራ ማለት እና እንፈልግ ነበር። እድር ላይ ሳይቀር ይከብዳል ነው በጣም እና ማለት ማሳየት እንፈልግ ነበር። የዛኔ ብዙም ሰው እንትን የድሩ ዳኛ ምን አሉ? የድሩ ዳኛ በቃ ምንድን ያልፍ ነበር ልጅ ነበር ግን እንሰራ ነበር። ማንኛውም ያገኘው ቀበሌ ሾው ምናምን እንሰራ ነበር እና ያ ገና ምንም አናውቅም። እንደዚህ ውጭ ሀገር ሄዶ መስራት አይታሰብ ነበር እና ስንሰማ ሞቲቬት ምናምን በጣም እና የነበረ እንደዚህ አሰልጣኛችን ቁጭ አድርጎ ያሳየን ነበር አሁን ያለንበትን የሰርከስ ሾው ማለት ነው። እና ምን ነበር በጣም እና አሁን እዚህ ስንደርስ እግዚአብሔር ይመስገን። አይ ጥሩ ነው ማለት አሁን ከሱስ የጸዳችሁ በኢንተርናሽናል መድረክ ላይ ከትልልቅ አርቲስቶች ጋር አብራችሁ የምትሰሩ ወጣቶች ሆናችኋል። እንደናንተ አይነት ሰው እዚህ ሲመጣ በእናንተ ውስጥ ብዙ ሰው ውስጡን ያህል ብዬ አስባለሁ። ማለት መመኘት ዝም ብለህ ቁጭ ብለህ ምን ነገር ሳታደርግ የትም አያደርስም። እናንተ አሁን የሆነ ነገር ታደርጉና ያን ነገር ልክ ስታገኙት ደግሞ እንደገና የበለጠ ምናምን ነገር እያላችሁ ሁልጊዜ ጭንቅላታችሁ ውስጥ እስከ 3 ደረጃ ደርሷል። ግን ጤናማ አዲስ ነገር ነው። በየቀኑ ስተኛ ራሱ በቃ ስለዛ ነው እንጂ የምታስበው ስለሌላ ነገር አታስበው። ቆይ አሁን በቀን ትገለባበጣላችሁ። ህልም ላይ የመገለባበጥ ነገር ያጋጥማል። ቦክሱ ላይ ዘነዘርባል። ቀደም ራሱ አሁን ይሄ ሾው እስኪጀምር ተኝቶ ነበርና የተገለበጥክ ይመስለኛል። ተኝተው ሁሉ አለ ተኝቼ ራሱ ገለበጣል። ወደፊት ምንድነው ጎላችሁ? ያው ጥሩ ያው እንግዲህ እኔ ማስበው የራሴ ነገር አለ። ሁላችንም የተለያየ ማይንድ ስላለን የራሴ መንገድ አለ። ሁሉም የራሱ እንትን አለው። እኔ በበኩሌ ሰርከስ እንዲያድግ እፈልጋለሁ ኢትዮጵያ ውስጥ። ግን ሰርከስ እንዲያድግ ምን ፈልጋለሁ በአንድና በሁለት ሰዎች አይደለም። ያው ሰርከስ ሰሪውም አንድ ላይ ሆኖ በቃ አለ አይደለ የሆነ ኢንቨስት የሚያደርግ ሰው እንፈልጋለን ተደራጅቶ ምናምን። ያው አገራች እኛ እዚህ ደረጃ ላይ እዚህ ኢትዮጵያ ውስጥ አሁን ሰርከስ ሾው ብለህ እንትን ብትን ማንም ሰው የሆነ ቦታ አይሰጡም። ግን ከሀገር ውጭ ስትሄድ ደግሞ በጣም ትልቅ ቦታ ነው የሚሰጠው ከምንም ነገር ማለት ነው። ለምሳሌ እኛ እዚህ ብዙ ሾው ሰርተናል አዲስ አበባ ውስጥ። ግን የሚመጡ የሰርከስ ቤተሰብ ነው የተወሰነ የምታውቃቸው ምናምን ሰዎች ናቸው። ግን እንደዚህ ኢንቫይት አድርጋቸው ራሱ ሲመጡ ምናምን በቃ ምናምን ይላል። እዛ ጋር ግን ሄደ ጥቁር ቤልት ብታስር በቃ ተነስቶ ነው የሚያጨበጭበው። ግን በቃ ጥሩ ነገር እንዲኖር ወደፊት እፈልጋለሁ። ጥሩ ነገር በሰርከስ ህይወቴ እንድቀጥል ነው እንጂ እንዳቆም አልፈልግም። ዛሬ ካለውበት ደረጃ ነገ የተሻለ ስቴፕ መጓዝ ነው የምፈልገው። እንግዲህ ብዙ ወጣቶች በየቤታችሁ ሆናችሁ ወደ ውስጣችሁ ታያላችሁ ብዬ አስባለሁ። ሁለት ጥቅም አለው። አንደኛ ራስን በሰው እንግዲህ በጤናማ የሆነ አምሯችሁ ንጹህ ነው፣
እንዳላችሁት ነው የገቢ ምንጭ ነው። አሁን ክፍያው በዩሮ ነው። ስፔን ስለሆነ ምን ለማለት ነው? እንደምስቀዋል። አይ ክፍያ ላይ ደረቅ አረካት ያው ኢንተርናሽናል ነው ክፍያው ብዬ ነው። ኧረ እሱ ነገር ይቆየን። ፈርስት ክላስ የሆነ ላይፍ ነው የምትኖሩት። ዳውንታውን ውስጥ አፓርትመንት ላይ እንትን ገብቷል። ራሱ ይሄ ሙያው የሚከፍልህ ጽድት ያለ ነገር አለ እና ይሄ ለሁሉም ወጣት ቢሆን እኔ ደስ ይለኛል። እና የግድ ደግሞ ሁሉም ሰው ሰርከስ መስራት አለበት አይደለም። በየሙያ መስኩ እንዲህ ከብዙ ነገሮች ራሱን አስተካክሎ እንትን ለውጦች ይኖራሉ ብዬ ስለማስብ ነው። ሁሉም በየሙያው እንግዲህ መራራጥ ይችላል። ሁሉም በየሙያው ይገለባበጥ ነው። ጥሩ ነው። አዲስ አፍሪካ የሰይፉ በኢቢኤስ እንግዳ ነበሩ። በሰርከስ ሙያ በአውሮፓና ዓለም እየገነኑ ያሉ ወጣቶች ናቸው። እነሱ ብቻ አይደሉም። በነገራችን ላይ በጣም ብዙ ወጣቶች በዓለም ላይ በትልቅ ሰርከስ ላይ የሚሳተፉ ላስ ቬጋስ ሾው የሚሰሩ አዳዲስ ልጆች ወጥተዋል። እንግዲህ እርግጠኛ ነኝ እናንተም የተለያዩ ልምዶቻችሁን አመጣችሁ እዚህ ላሉ ወጣቶች ደግሞ ታካፍላላችሁ ብዬ አስባለሁ። በጣም ከልብ አመሰግናለሁ። ባለችው ክፍተት ከቤተሰብ ጊዜ ላይ እንግዲህ አንስታችሁ መታችሁ እንግዶቼ ስለሆናችሁ ከልብ አመሰግናለሁ። መልካም ጊዜ እመኝላችኋለሁ። እሺ